በዚህ ምሽግ ውስጥ ሰዎች ወደ ውጪ ከመውጣት ይልቅ ከምድር በታች እንዲኖሩ ይገደዳሉ። ይህ ቦታ ሳይሎ ይባላል። በሺዎች የሚቆጠሩ ሰዎች ይኖራሉ። ማንም ሰው ይህን ቦታ እንደገነባው አያውቁም፣ ምክንያቱም ከተወለዱበት ጊዜ ጀምሮ እዚህ ኖረዋል። ነገር ግን የውጭው ዓለም በመርዛማ ጋዝ የተሸፈነ እንደሆነ ሁሉም ያውቀዋል። ማንኛውም ከምሽጉ ከወጣ ይሞታል። እናም የሳይሎ አስተዳዳሪ ማንም ሰው ወደ ውጪ መውጣትን ማውራት እንደማይችል አስታውቋል። ደንቡንም የሚጥስ ሰው እንዲሞት ይደረጋል። ይሁን እንጂ አንዳንድ ሰው ከሳይሎ ለመውጣት ይሞክራሉ። መከላከያ ካላደረጉ በመርዛማ ጋዝ ህይወታቸውን ያጣሉ። ጃክ የምሽጉ ጠባቂ ፖሊስ ሲሆን በድንገት ሐሳቡን ቀይሮ ራሱን እስር ቤት አስገብቶ ከቆለፈ በኋላ ቁልፉን አርቆ ይወረውረዋል። ከዛም ግድግዳው ላይ ያለውን ስክሪን ተመለከተ። ያ ስክሪን የውጭውን ዓለም ያሳይ ነበር። አንድ አስክሬን እያየ ጥልቅ ሐሳብ ውስጥ ገባ። በዚያው ቅጽበት የሥራ ባልደረባው ጆን መጥቶ ወደ ውጭ መውጣት እንደሌለበት አሳሰበው። ነገር ግን ጃክ መውጣት እንደሚፈልግ ነው፣ ምክንያቱም የሳይሎን ሚስጥር የሚያገኝ ይመስለዋል። ከ3 ዓመት በፊት የጃክ ሚስት አሊሰን በካፍቴሪያ ውስጥ ሆና የሳይሎ አስተዳዳሪ እየዋሸ እንደሆነና በስክሪኑ ላይ የሚያዩት ምስል ሆን ተብሎ እንደተሰራ አየሩም ጥሩ ነው ስትል ተናገረች። ማንም ግን ሊያምናት አልቻለም። ወዲያውም ጃክ ደርሶ ለማረጋጋት የተቻለውን አደረገ። አሊሰን የበለጠ ስሜታዊ በመሆን ትክክለኛነቷን ልታረጋግጥለት ሞከረች። ወደ ውጭው ዓለምም መውጣት ትፈልጋለች። ጃክ በዚህ ንግግሯ ደነገጠ። ሚስቱ ለምን መውጣት እንዳሰበች ግራ ገብቶታል። እንደ ፖሊስነቱ ሕጉን ማክበር ስለነበረበት ሚስቱን በካቴና አሰራት።